ፊደል ካስትሮ የነጻነት ታጋይ። ፊደል ካስትሮ ሩዝ የቀድሞ የኩባ አብዮተኛና የነጻነት ታጋይ ነበር። ፊደል ካስትሮ ሩዝ ኩባን በጠቅላይ ሚኒስትርነት ከ1959 እስከ 1976 እንደ አውሮፓውያን አቆጣጠር ያገለገለ ሲሆን ከ1976 እስከ 2008 እንደ አውሮፓውያን አቆጣጠር ድረስ በፕሬዝዳንትነት አገልግሏል። ኩባን የአንድ የፖለቲካ ፓርቲ ወይም ዩኒተሪ እንድታራምድና የሶሻሊስት ሀገር እንድትሆን አድርጓል። ፊደል ካስትሮ በነሐሴ 13 1926 እንደ አውሮፓውያን አቆጣጠር ተወለደ። አባቱ አንጌል ካስትሮ ከስፔን የተሰደደ ጋሊሻዊ ነበር። ፊደል 6 ወንድማማቾች አሉት። ፊደል ካስትሮ በሃቫና ዩኒቨርሲቲ የሕግ ትምህርትን መከታተል ጀመረ። የፖለቲካ ዕውቀቱ ደካማ ቢሆንም ከአመፀኛ ተማሪዎች ጋር በፈጠረው ቁርኝት በዩኒቨርሲቲው ውስጥ አመፅ ያስነሳ ነበር። ስለ ኢምፔሪያሊዝም አጥብቆ ይቃወም ነበር። በዚህም ጸረ አሜሪካ አቋም ነበረው። በዩኒቨርሲቲው ውስጥ የተማሪዎች ሊቀመንበር ለመሆን ሳይሳካለት ቀረ። ፊደል ካስትሮ በ1946 እንደ አውሮፓውያን አቆጣጠር መንግሥት በሙስና ጉዳይ በአደባባይ መቃወሙ በተለያዩ ጋዜጦች የሽፋን ስዕል በመሆን ዕውቅና አገኘ። ካስትሮ ለኩባውያን ትልቅ ስፍራ ነበረው። ለድሃ ኩባውያን ማደራጃ ማዕከል በማቋቋም የበኩል ድርሻ ሲወጣ ነበር። ፊደል ካስትሮ ሩዝ በጠቅላይ ሚኒስትርነት ከ1959 እስከ 1976 እንደ አውሮፓውያን አቆጣጠር ያገለገለ ሲሆን ከ1976 እስከ 2008 እንደ አውሮፓውያን አቆጣጠር ድረስ በፕሬዝዳንትነት ኩባን አገልግሏል። ፊደል ካስትሮ በጣም ደግ፣ ጠንካራ ሰራተኛና ታማኝ እንዲሁም ቆራጥ ነበር። ይህንም ሆኖ ግን ይቅር ባይነት የሌለው ነበር። ፊደል ካስትሮ የመጀመሪያ ሚስቱ ከነበረችው ሚርታ ዲአዝ ጋር በጥቅምት 1946 አገባ። የመጀመሪያ ልጃቸው በመስከረም 1949 አገኙ። ከሚርታ ጋር ትዳራቸውን ያበቁት በ1955 በፍች ነበር። በእርጅና ምክንያት ፊደል ካስትሮ በበሽታ ይጠቃ ነበር። በሐምሌ 31 2006 እንደ አውሮፓውያን አቆጣጠር ፊደል የአንጀት ቀዶ ጥገና አደረገ። በዚህም ምክንያት የፕሬዝዳንትነቱን ስልጣን ለወንድሙ ራኡል ካስትሮ አሳልፎ ሰጠ። ህዳር 25 2016 እንደ አውሮፓውያን አቆጣጠር ጠንካራው መሪ፣ አብዮተኛ፣ የነጻነት ታጋይ ይህችን ዓለም ላይመለስ ጥሏት ሄደ። የካስትሮ ታናሽ ወንድም ራኡል ካስትሮ የእረፍቱን ዜና ለዓለም አበሰረ። ኩባውያን ለሳምንታት አነቡ። ፊደል ካስትሮ የነጻነት ታጋይ። ለዛሬ ያዘጋጀነው ፕሮግራማችን ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሆኑ። ቪዲዮ አስተማሪ ሆኖ ካገኛችሁት ወይም ጠቃሚ ነው ብላችሁ ካሰባችሁ ለብዙ ሰው እንዲዳረስ ላይክ፣ ሼር አድርጉት። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።